የኦቲዝም ግንዛቤ ማስጨበጫ አጭር የእግር ጉዞ ቅዳሜ አፕሪል 5 ቀን 2025 ዓ.ም። የአፕሪል ወር የኦቲዝም ግንዛቤ ማስጨበጫ ወር ሆኖ ይከበራል። ራዕይ የሕፃናት መርጃ ድርጅትም ይህንኑ መነሻ በማድረግ ለኦቲዝም ግንዛቤ ለማስጨበጥ ባዘጋጀው የእግር ጉዞ ላይ እንድትሳተፉ ይጋብዛል። ቅዳሜ አፕሪል 5 ቀን 2025 ዓ.ም ከጠዋቱ 9 AM ጀምሮ 4200 ሳውዝ 4 ማይል ድራይቭ አርሊንግተን ቨርጂኒያ እንገናኝ። እያንዳንዱ እርምጃችሁ ስለ ኦቲዝም ግንዛቤ በማስጨበጥ ሂደት ላይ አስተዋጽኦ አላት። በራዕይ ድረገጽ rayichildrenaid.org ወይም በፌስቡክ ገጻችን ላይ ይመዝገቡ። ስለ ኦቲዝም ግንዛቤን ለመፍጠር አብረን ለመማር፣ አብረን ለመለወጥ፣ አብረን እንጓዝ። ራዕይ የሕፃናት መርጃ ድርጅት